ሰላም ውድ የቀኑን በትረካ ቤተሰቦቼ እንደምን ቆያችሁኝ? በዛሬው የትረካ ጊዜያችን በባለፈው ከተረክንላችሁ መጽሐፍ ላይ በአሌክስ አብርሃም በ2006 ከታተመው ዶክተር አሸብር እና ሌሎችም ከሚለው የልቦለድ መድብል ላይ ለዛሬ ንፋስ ወዴት ነህ ቢሉት ማርና ወተት ወዳለበት የሚለውን ልቦለድ ጋብዛችኋለሁ። ተጨማሪ የመጽሐፍ ትረካዎችን ለማግኘት ይህንን ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኩ በቀጥታ ወደ ትረካው እናልፋለን። ንፋስ ወዴት ነህ ቢሉት ማርና ወተት ወዳለበት። እማማ ረጋሽ ቤት ሩጫ ልናይ ተሰብስበናል። ልጃቸው ከውጭ ሀገር ትልቅ ቴሌቪዥን ስላመጣላቸው በእሳቸው ቴሌቪዥን ማየት የሩጫ አጥም ይቆርጣል። መቼስ ቴሌቪዥኑን ግድግዳ በሉት። የእማማ ረጋሽ ቤት ከ3 ግድግዳና ከአንድ ቴሌቪዥን ነው የተዋቀረው ቢባል ማጋነን አይሆንም። ባለቤታቸው አቶ ፈንታው ነፍሳቸውን ይማራቸውና ዜና ለማየት በየቀበሌው እንደዞሩ ይህን ዓለም ሳያዩ ሞቱ። ሳያልፍላቸው ሞቱ። ቁጭ ብለው ቴሌቪዥን በማያ ጊዜያቸው ሞቱ ይላል ጎረቤቱ። ጀመረ ሩጫው። ገንዘቤ ዲባባ፣ አበባ አረጋዊ ቴሌቪዥኑን እየሞሉ ደግሞ ራቅ እያሉ እኛም ገንዘብ ገንዘብዬ ገንዘባችን ሩጪ አሳያቸው አይዞሽ እያልን ያው አበበ አረጋዊ ፈትለክ ብላ ወርቁን ወሰደች። ያውም የስዊድን ማሊያ ለብሳ በስዊድን ባንዲራ ተውባ። ብዙዎቻችን ቀዝቀዝ ስንል እማማ ወለላ እለለለለለለለ እሰይ እሰይ አሉ። ጎረቤት ናቸው። እንዴ ለስዊድን እኮ ነው የሮጠችው ብንላቸው ይሁና ልጃችን ናት አሉ። እማማ ረጋሽ ታዲያ አይ ወለላይ አሁንስ እማማ ጽጌን መሰልሽኝ አሉ። ስለ እማማ ጽጌ ለመስማት ጆሮአችን ቆመ። ማን ናቸው እማማ ጽጌ? እማማ ረጋሽ ስላነሷቸው ሴት ታሪክ አውጉን። በድሮ ጊዜ እኛ ሰፈር አሁን ጋሽ ዕቁባይ ገፋ አድርጓት ያጠሯት ቦታ ላይ አንዲት የእማማ ጽጌ ድንጋይ የምትባል ጥቁር ድንጋይ ነበረች። አጠገቧ ደግሞ የላስቲክ ቤት። አሁንም አጥሩ ውስጥ ድንጋዩ አለ። ታሪክም ቢያጥሩት ያው አጥሩ ውስጥም ሆኖ ቢሆን ይጮኻል። እማማ ጽጌ አንዲት ልጅ ነበራቸው። መቼስ ቁንጅናዋ አይወራም። መልአክ በሏት። አንዲት ልጃቸው ናት። አባቷም አይታወቅም። እቺው ባልቴት እናቷ እዚች ድንጋይ ላይ ተቀምጠው ድንችም ቲማቲምም እየቸረቸሩ አሳደጓት። በኋላ ህመሙም እርጅናውም ሲጫጫናቸው ግማሽ ቸርችራ ግማሽ ልመና በሆነ ህይወት ይውተረተሩ ጀመር። መቼስ ልጅቱ መንገድ ዳር እየኖረች ልዕልት መሰለች። የመንደሩ ሴቶች ጠርሙስ ሙሉ ቅባት ጨርሰው ያማረ ለብሰው ትኩስ በልተው ጠብ ያላለላቸውን መልክ እዚህች መንገድ ዳር ላስቲክ ከላ በመጽዋት የምትኖር ልጅ ላይ ፈሰሰ። ጸጉሯ ተዘናፈለ፣ ዳሌዋ ሞላ። ወንዱ ሁሉ አይኑ ይቀላውጥ ጀመረ። አንድ ምሽት እማማ ጽጌ አሉ። መንደርተኛው ወደ ላስቲኳ ቤታቸው ተሰበሰበ። ልጅቱ የለችም፣ ጠፋች። መንደርተኛው እማማ ጽጌ ጋር በመሆን ሳምንት ሙሉ ፈለገ፣ የለችም። ቆንጆዋ ባልቴት እናቷን ትታ ምጥ ትግባ ስምጥ እልም ድርግም አለች። ጎረቤቱ ተስፋ ቆርጦ ወደ የራሱ ጉዳይ ቢመለስም ምስኪኗ ባልቴት ግን ከዛች ቀን ጀምሮ ለ11 ዓመታት ታየች በተባለበት ተንከራተቱ። ኢትዮጵያ ውስጥ የቀራቸው ከተማ የተረፋቸው መንደር የለም። በየደረሱበት የዕለት ጉርሳቸውን እየለመኑ ጽንፍ የለሽ በሆነ የእናት ፍቅር ልጃቸውን ፈለጉ። በ11ኛው ዓመት ልጃቸው ውጭ አገር ኖራ እንደተመለሰችና
አንድ ባለጸጋ ልታገባ ሰርጉ እየተደገሰ መሆኑን ከሁነኛ ሰው ሰሙ። አይ ልጄ ፈልጋ አጥታኝ ነው አሉና ወደ አዲስ አበባ አቀኑ። አዲስ አበባ እንደገቡ አንድ ጥግ ላይ ከያዟት ፌስታል ለክት ቀን ብለው ያስቀመጧትን ላለፉት 11 ዓመታት ለብሰዋት የማያውቋትን ቀሚስ አውጥተው ለበሱ። ራሳቸውን አየት ታደረጉና እመቤት መሰልኩ አይደለም እንዴ? ልጄንም አላወርዳትም አሉና ፈገግ አሉ። ልጃቸው አለች ወደ ተባለበት ቤት ሳያርፉም ጉዞ ጀመሩ። ቤተ መንግሥት የመሰለው ቤት በሁለት ዘበኞች ይጠበቃል። የልጄ ቤት አሉ በኩራት ፊት ለፊት ቆመው። ከዛም ጠጋ ሲሉ እግዜር ይስጥሽ አለ አንዱ ዘበኛ። እማማ ጽጌ ይህን ቃል 1000 ጊዜ ሰምተውታል። የዛሬው ግን ለየት አለባቸው። ሳቅ አላቸው። ይሄ ጥበቃ ከደቂቃዎች በኋላ ጎንበስ ቀና ሲልላቸውም ታያቸው። ልጄዋ እኔ እንኳን የመጣሁት ቢጣዬም ብዬ ነው። ቢጣ ማናት? ልጄ ናታ። እዚህ ቤት እንደምትኖር ነግረውኛል። እንደዛ የምትባል ሴት የለችም እዚህ እማማ። ጠጋ አሉትና ሙሽራይቱ ማን ነው ስሟ? እሜቴ ስማቸው ብሩክታዊት ነው። ግራ ተጋብተው ከግቢው በር እንደቆሙ ቢጣ ከሸበላ ባለቤቷ ጋር ውሃ በመሰለ መኪና ብቅ አለች። ራሷ ናት። እናትና ልጅ ፊት ለፊት ተፋጠጡ። እናት ችለው መቆም አልቻሉ። ጉልበታቸውም ተብረከረከ። ቢጣዬ የዓይኔ አበባ ብለው ወደ መኪናው በእንብርክክ ቀረቡ። ልጅ ኮስተር አለች። የመኪናውን መስታወት ዝቅ አደረገች። ጥቁር መነጽሯን ወደ ፀጉሯ ከፍ፣ ራሷን መታ አድርጋ ውብ ፀጉሯን ወደ ጎን አለችና ምንድን ነው አለች ፊቷን አጨፍግጋ። ቢጣዬ እናትሽ ስንከራተት ኖሬ ይኸው መጣሁልሽ። ሄድኩ አይባልም ሜዳ ላይ ጣል አድርገሽኝ ማን አላት ብለሽ። ማነ? ወደዛው ሰዳድ የማንም መፈፌ እየመጣ እንሄድ ሃኒ አለች ቢጣ መኪናውን ወደሚያሽከረክረው ሰው ዞር ብላ። ሃሃሃ ሃኒዬ አትበሳጪ፣ አዲስ አበባ በእነዚህ አይነት ፈጣጣዎች ነው የተሞላው። ነዳጁን ሰጠና ፈትለክ። እማማ ጽጌ ተንበርክከው ቀሩ። ራሳቸውን አይተው ልጄ እስክትረሳኝ ተጎሳቁያለሁ ማለት ነው አሉ። በልጃቸውም አልፈረዱ። እስከ ሰርጉ ቀን ከግቢው ፊት ለፊት ካለች በረንዳ ላይ ዝናብም ፀሐይም እየተፈራረቀባቸው ልጃቸው መኪና እንደ ልብስ እየቀያየረች ስትገባና ስትወጣ እየተመለከቱ በልጃቸው ምቾትና ታላቅ ደረጃ መድረስ የራሳቸውን መከራ ረስተው ቆዩ። አንድ ቀን እናቴ ብላ እጇን እንደምትዘረጋላቸው ተስፋ በማድረግ ልጅ ያላየቻቸውን እየመሰለች ስታልፍ ቆየች ከ1 ወር በላይ። የሰርጉ ቀን እናት ያቺን ቀሚስ ከፌስታላቸው አወጡና ለበሱ። የኖሩባትን በረንዳ ጠራረጉ። ፌስታላቸው ውስጥ ያስቀመጧትን ትንሽ ብልቃጥ አወጡና በረንዳው ላይ ባለ መስታወት አይናቸውን ተኳሉ። ከሰዓት ሙሽራዋ በነጭ ቀሚስ ተውባ በክፍት መኪና ስትደርስ ጎረቤቱ ሰርገኛው ሲተረማመስ መሃል መንገድ ላይ ከሰርጉ መኪና ፊት ለፊት እማማ ጽጌ እስክስታቸውን አወረዱት። ሰው ሁሉ እብድ መስለውት ለአፍታ ትኩረቱን ወደ ባልቴቷ አዞረ። ከጫጫታው ከሙዚቃው በላይ የገዘፈ ድምፅ ከባልቴቷ ወጣ። መጣችም ሄደችም ደሟ ከደሜ ስጋዋ ከስጋዬ የተጨለፈ ልጄ ቢጣዬ እቻት እንኳን ደስ ያለሽ በሉልኝ፣ ሙሽራው ልጄን አደራ አሉና ፊታቸውን አዙረው ወደ በረንዳቸው ሄዱ። ከኋላቸው የእንድምተኛው ሳቅና ፌዝ እየተከተላቸው ሌሊቱን ሲጨፈር ሲዳለቅ ታድሮ ጠዋት ያደረው ሰርገኛ ሲወጣ የአዲስ አበባ ማዘጋጃ ቤት የአስክሬን ማንሻ መኪና ከሰርጉ ቤት ፊት ለፊት ባለ
ሱቅ በረንዳ ላይ የአንዲት ባልቴት ሬሳ ሲያነሳ ታየ። ሬሳው ከተነሳበት በረንዳ ንፋስ እየገፋ ወደ ሰርግ ቤቱ በር የወሰደው አንድ ጥቁርና ነጭ ፎቶ ዘበኛው እግር ስር ደረሰ። እናትና ልጅ የተነሱት ፎቶ ነበር። ወይ የሰው መመሳሰል! ልጅቱ እትዬን አትመስልም አለ ዘበኛው ለጓደኛው። ኤዲያ አሁን እሱን ወዲያ ጥለ ይሄን ያዝ ብሎ ከሰርጉ የተረፈ ቢራ ሰጠው። ዘበኛው ፎቶውን ጥሎ ወደ ቢራው ዞረ። ንፋስ ጥቁርና ነጩ ፎቶ ወዳልታወቀ ቦታ እየገፋ ወሰደው። እኛ ያሳደግናት በማር በወተት የሰርግ ዘፈን ከግቢው ይሰማል። ስላዳመጣችሁኝ አመሰግናለሁኝ። ተጨማሪ የመጽሐፍ ትረካዎችን ለማግኘት ይህንን ቻናል ሰብስክራይብ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኩኝ መልካም ጊዜን እመኛለሁ።